አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? እንዴት ይዟችኋል? ስራ፣ ጤንነት? ከኔ ጋር ሁሉ መልካም ነው አልሐምዱሊላህ። ውድና የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተጠፋፍተናል፣ ጠፍቻለሁ ማለት ነው። እጅግ በጣም ይቅርታ እና ኢንሻአላህ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። ኢንሻአላህ ቪዲዮውን እስከ መጨረሻው እንድታዩልኝ በትህትና ጠይቃለሁ ማለት ነው። ውድ ተመልካቾች ዛሬ ደግሞ ቀለል ያለ የመንዲ አሰራር ይዤላችሁ መጥቻለሁ ማለት ነው። ምንም ኮተት የሌለው ቀለል ያለ ቶሎ የሚደርስ የመንዲ አሰራር ይዤላችሁ መጥቻለሁ። ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። ውድ ተመልካቾች እንደምትመለከቱት ግብአቶችን በሚገባ አጥቤ አዘጋጅቻለሁ ማለት ነው። እንግዲህ ላሜን በዚህ መልኩ ቆራርጬ በደንብ አጥቤ በዚህ መልኩ አዘጋጅቻለሁ ማለት ነው። እዚህ ሩዜን በደንብ አጥቤ ዘፍዝፌዋለሁ ማለት ነው። ውድ ተመልካቾች እዚህ ደግሞ ለመንዲው የሚያስፈልጉኝን ቡሃራቶች እንትን ብያለሁ ማለት ነው፣ አዘጋጅቻለሁ። እዚህ ዘይት አለኝ፣ ጨው አለኝ። እዚህ ደግሞ እንደምታዩት ቡሃራቶች አሉኝ ማለት ነው። እዚህ ደግሞ ሽንኩርት፣ ቱምና ቡሃራት ሀብ አለኝ ማለት ነው። ወረርቃል፣ ሄል፣ ቁርንፉድ ምናምን ማለት ነው። እዚህ ማጂ አለኝ። የሚያስፈልጉኝ ግብአቶች እነዚህ ናቸው ማለት ነው ለሐመንድ። እና ውድ ተመልካቾቼ ቪዲዮውን እስከ መጨረሻው እንድታዩልኝ በድጋሚ ጠይቃችኋለሁ ማለት ነው። አሁን ቀጥታ ወደ ስራው ገባለሁ ማለት ነው። ውድ ተመልካቾች እንግዲህ ድስቴን በዚህ መልኩ አጥቤ በደንብ አድርጌ አዘጋጅቻለሁ ማለት ነው። አሁን ትንሽ ዘይት ጨምራለሁ ማለት ነው ከድስቱ ጋር። ውድ ተመልካቾች እንግዲህ በዚህ መልኩ ትንሽ ዘይት ጨምሬያለሁ ማለት ነው። በዚህ መልኩ ትንሽ ዘይት ከጨመርኩ በኋላ ትንሽ እሳት ከፍቼ ትንሽ ጋል እስከሚልልኝ ዘይቱ እጠብቀዋለሁ ማለት ነው። ከዛ ያዘጋጀሁትን ልሃም እጨምራለሁ ማለት ነው። ውድ ተመልካቾች እንግዲህ ዘይቱ ትንሽ በጣም ከሞቀልኝ በኋላ ያዘጋጀሁትን ልሃም ጨምራለሁ ማለት ነው። ከሞቀው ዘይት እና በራሱ ውሃ ብስል እስከሚልልኝ በጣም እንትን እላለሁ ማለት ነው፣ አገላብጠዋለሁ። ውድ ተመልካቾች እንግዲህ እንደዚህ አድርጌ በደንብ እንትን እላለሁ ማለት ነው፣ አገላብጠዋለሁ ማለት ነው። ይሄ ለምን ይጠቅማል ካላችሁ ለሐሙ ግንችር እንዳይል እና በጣም ጠንካራ ለሐም እንዳይሆንብን ስንበላው በቀላሉ እንዲበላ በጣም ገርና ለስላሳ እንዲሆንልን ይጠቅመናል ማለት ነው። እንደዚህ በራሱ ውሃ በጣም ስንገለግለው ማለት ነው። እና ውድ ተመልካቾች እንደዚህ ከገለገልኩ በኋላ ማለት ነው ትንሽ ለአንድ 5 ደቂቃ ወይም 10 ደቂቃ ክድና አድርጌ በራሱ ውሃ እንዲበስል አደርገዋለሁ ማለት ነው። ውድ ተመልካቾች እንግዲህ ለሐሜ እንደምታዩት በደንብ ሆኖ በራሱ ውሃ እየበሰለልኝ ይገኛል ማለት ነው። ውድ ተመልካቾች እንደምታዩት ቆንጆ ሆኖ በራሱ ውሃ እየበሰለልኝ ነው። ውድ ተመልካቾች እንግዲህ ለሐሙ በዚህ መልኩ በራሱ ውሃ ጥብስ ብሎ እየበሰለልኝ ይገኛል ማለት ነው። አሁን ቀጥታ ውሃ ሙቅ ጨምርበታለሁ ማለት ነው። እንደምታዩት በራሱ ውሃ ቆንጆ ሆኖ ጥብስ ብሎልኛል ማለት ነው። ውድ ተመልካቾች እንደዚህ አድርገን ጥብስ ስናደርገው ለሐሙ በጣም ጠንካራና ድርቅ አይልብንም ማለት ነው። ውድ ተመልካቾች እንግዲህ ውድ ተመልካቾች እንደዚህ በደንብ ጥብስ ካደረኩት በኋላ የሚበቃውን ያክል ውሃ እጨምርበታለሁ ማለት ነው። እንግዲህ የሚበቃችሁን ያክል እንደ ሩዛችሁ መጠን መጨመርም መቀነስም ትችላላችሁ ማለት ነው።
ውድ ተመልካቾች እንግዲህ በዚህ መልኩ ውሃውን ጨምሬ እያበሰልኩት እገኛለሁ ማለት ነው። ውድ ተመልካቾች ቅድም ያሳየኋችሁን ቅመማ ቅመሞች አሁን ቀጥታ ጨምራለሁ ማለት ነው ወደ ለሐሙ። ውድ ተመልካቾች እንግዲህ ቅድም ያሳየኋችሁን ሽንኩርቱንም ቱሙንም ቅመማ ቅመሙንም ሁሉንም አንድ ላይ እጨምራለሁ ማለት ነው። ውድ ተመልካቾች እንግዲህ በኋራቴንም ጨምሬ በዚህ መልኩ እየበሰለልኝ ይገኛል ማለት ነው። እኔ ትንሽ ፍልፍል አስወድና ካሙን ማጥሁን ነው የጨመርኩትኝ ማለት ነው። እናንተ ሀባው ካላችሁ ፍልፍል አስወድ ካሙንም ሀባውን መጨመር ትችላላችሁ ማለት ነው። እኔ ግን ስለሌለኝ ፓውደር ነው የተጠቀምኩት ማለት ነው። እና ውድ ተመልካቾቼ በዚህ መልኩ እየበሰለልኝ ይገኛል ለሐሜ ማለት ነው። ኢንሻአላህ አሁን ለ40 ደቂቃ ክድና አድርጌ አበስለዋለሁ ማለት ነው። በደንብ እንዲበስልልኝ ለሐሙ ወይም ስጋው ማለት ነው። ውድ ተመልካቾች እንግዲህ ስጋዬ በዚህ መልኩ እየበሰለልኝ ይገኛል። ውድ ተመልካቾች እንደምትመለከቱት ቆንጆ ሆኖ እየበሰለልኝ ይገኛል ማለት ነው። ውድ ተመልካቾች እስከ መጨረሻው እንድትከታተሉኝ በአክብሮት ጋብዛለሁ ማለት ነው። የትም እንዳትሄዱ አብራችሁን ቆዩ። ውድ ተመልካቾች እንግዲህ ስጋዬ ወይም ለሐሜ በዚህ መልኩ ቆንጆ ሆኖ በስሎልኛል ማለት ነው። ከ30 ደቂቃ በኋላ ይህንን መስሎ በስሎልኛል ማለት ነው። ውድ ተመልካቾች እንግዲህ እንደ ስጋችሁ የስጋችሁ እንትን ይወስነዋል ማለት ነው። ቶሎ የሚበስል ስጋ አለ፣ ቶሎ የማይበስል ስጋ አለ። እኔ እንግዲህ በ30 ደቂቃ ውስጥ እንደዚህ በሚያምር ቆንጆ ሆኖ በስሎልኛል ማለት ነው። አሁን ይሄንን የስጋውን መረቅ እንትን እለዋለሁ ማለት ነው፣ አጠለዋለሁ። ካጠለልኩት በኋላ እንገናኛለን ማለት ነው። የትም እንዳትሄዱ ውድ ተመልካቾች እንግዲህ ካጠለልኩት በኋላ ይሄን ይመስላል ማለት ነው። በኋራት ሀባዎችን እንዳለ አውጥቻቸዋለሁ ማለት ነው። ትንሽ ከመረቁ ከስጋው መረቅ ትንሽ ውሃ ነው ማድረግ ነው እኔ እንትን ያደረኩትን። እናንተ ግን የስጋውን መረቅ ሙሉ በሙሉ መጠቀም ትችላላችሁ ማለት ነው። እኔ ግን የልጁን እንትን ሎን እንዳይቀይርብኝ ብዬ የተወሰነ ውሃና የተወሰነ የስጋውን መረቅ አድርጌ በዚህ መልኩ አድርጌዋለሁ ማለት ነው። ውድ ተመልካቾች አሁን ቀጥታ ሩዜን እጨምራለሁ ማለት ነው። ውድ ተመልካቾች እንግዲህ ሩዜን በዚህ መልኩ ቆንጆ አድርጌ አጥቤ እንደዚህ እንትን ብየዋለሁ ማለት ነው። አጥብየዋለሁ። አሁን ቀጥታ ይሄንን ጨምራለሁ ማለት ነው ወደ ድስቴ። ውድ ተመልካቾች እንግዲህ ሩዜን በዚህ መልኩ ጨምሬያለሁ ማለት ነው። አሁን ለ15 ደቂቃ እሳቱን ሰጠት አድርጌ በደንብ እንዲተከተክ አድርገዋለሁ ማለት ነው። ውድ ተመልካቾች እንግዲህ ሩዜ በዚህ መልኩ እየበሰለልኝ ይገኛል ማለት ነው። ማነው እሳቱን በደንብ ሰጠት አድርገዋለሁ ማለት ነው። ውሃውን ቶሎ መጠጥ እንዳደርግልኝ ውድ ተመልካቾች የተወሰነ እስከሚበስል ድረስ እንደዚህ እሳቱን ሰጠት አድርጋችሁ ማንተክተክ ይኖርባችኋል ማለት ነው። ውድ ተመልካቾች እንግዲህ ሩዜ በዚህ መልኩ እየበሰለልኝ ይገኛል። አሁን ሩዜ ወደ መብሰሉ እንትን እየተጣጋልኝ ስለሆነ ትንሽ እሳቱን ቀነስ አድርጌ ክድን አድርጌ እንዲበስል አደርገዋለሁ ማለት ነው። ውድ ተመልካቾች ኢንሻአላህ መጨረሻውን አብረን እናያለን። እትም እንዳትሄዱ አብራችሁን ቆዩ። ውድ ተመልካቾች እንግዲህ ሩዜ እንደምታዩት ቆንጆ ሆኖ ፍትፍት ብሎ በስሎልኛል ማለት ነው። በጣምም አልበሰለም እና በዚህ በሚያምር መልኩ ሩዜን ሰርቼ ጨርሻለሁ ማለት ነው። ውድ ተመልካቾች አሁን ደግሞ ሩዝ ከለር ወይም ፉድ ከለር ካላችሁ ማለት ነው ከላይ ለዲኮር መጨመር ትችላላችሁ ማለት ነው። ውድ ተመልካቾች እኔ እንግዲህ በአስፈርና በአህመር አለኝ ማለት ነው። እሱን ነው ለዲኮር የምጠቀመው። ፉድ ከለር ማለት እንግዲህ ውድ ተመልካቾች ይሄ ነው ማለት ነው። ይሄ ነው እንደምትመለከቱት ፉድ ከለር ነው የሚለው ማለት ነው። ቆንጆ ላይን ደስ የሚል ዲኮር ይሰጥልናል ማለት ነው። ውድ ተመልካቾች
እንደምትመለከቱት ትንሽ ውሃ አድርጌ እንትን ብየዋለሁ ማለት ነው ውድ ተመልካቾች። አሁን ቀጥታ ወደ ሩዜ እጨምራለሁ ማለት ነው ውድ ተመልካቾች። እንግዲህ ውድ ተመልካቾች በአንድ እጄ ስለሆነ እየቀረጽኩ ያለሁት ብዙም ላይታያችሁ ይችላል ማለት ነው ውድ ተመልካቾች። አሁን ደግሞ ትንሽ አስፈር እንትንልና በውሃ በጠበጥና እጨምርበታለሁ ማለት ነው ውድ ተመልካቾች። ይሄ ቀዩ ነው ማለት ነው። አሁን ደግሞ አስፈር አደርግበታለሁ ማለት ነው። ይቅርታ ውድ ተመልካቾች በአንድ እጄ እየቀረጽኩ ስለሆነ ነው። አሁን እንደዚህ አድርጌ እንትን ስለው አስፈር ቀይና ነጭ ይሆንልኛል ማለት ነው ውድ ተመልካቾች። በጣም የሚያምርና ደስ የሚል ጣዕሙም በጣም የሚጥም የሩዝ አሰራር ነው ማለት ነው። ምንም የሚከብድ ነገር የለውም። ቅልል ያለ ምንም አይነት ኮተት የሌለበት ቶሎ የሚደርስ ማለት ነው እና ሰርታችሁ ሞክሩት። አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ውድ ተመልካቾች። ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ። ኢንሻአላህ ሀገሬ ሄጄ ደግሞ እናንተ የምትፈልጉትን አይነት ኮንታክት ፈጥሬ ለመስራት ባለሙሉ ተስፋ ነኝ ውድ ተመልካቾች። እስከዛው ግን አረብ ቤት አንዳንድ ጊዜ ቪዲዮዎችን ስለቅ በደንብ ውልኝ አበረታቱኝ እና ሀገሬም ትሄድ በጣም ጥሩ ጥሩ ቪዲዮዎችን እየሰራሁኝ ወደ እናንተ እንትን እላለሁ ማለት ነው፣ እመጣለሁ ማለት ነው ውድ ተመልካቾች። በሌላ ቪዲዮ እስከምንገናኝ ሁላችሁንም አላህ ሰላም ያድርጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ተመልካቾች እንግዲህ ሩዜ በስተመጨረሻ ይሄንን መስሎ ቆንጆ ሆኖ በስሎልኝ እንደዛ አድርጌ ላቀርብላችሁ ነው ማለት ነው ውድ ተመልካቾች። በጣም ነው የሚያምረው እና ውድ ተመልካቾች ሰርታችሁ ሞክሩ፣ ትወዳታላችሁ ኢንሻአላህ።